በዚህ ዘመን ሳይንቲስቶች መድኃኒት ከመስራትና አንድን በሽታ ከማከም አልፈው የአንድን ሰው ህይወት ድጋሚ እየጻፉት ነው። ድጋሚ እየጻፉት ነው ወይም እያስተካከሉት ነው። ለምሳሌ አንድ ፎቶ ተነስተን ያው ፎቶ የምንጠብቀውን ያክል ደስ ካላለን የተለያዩ ነገሮችን በመጨመር ወይም በመቀነስ ለምሳሌ ላይት አጀስት በማድረግ ፊልተር በመጨመር የማንፈልገው ነገር ከገባ ያን ክሮፕ በማድረግ የምንፈልገውን አይነት ፎቶ እናገኛለን ማለት ነው። አስቡት፣ ሳይንቲስቶችም ይሄን በተመሳሳይ ሲሰሩ፣ እነሱ ግን ፎቶ ላይ ሳይሆን የሰው ዲኤንኤ ላይ ነው። ዲኤንኤ እንግዲህ አጠቃላይ ከሰው ላይ የሚገኘውን አጠቃላይ ሰውነታችን እንዴት ፋንክሽን ማድረግ እንዳለበት፣ እንዴት ማደግ እንዳለበት ሁሉን ነገር ማኔጅ የሚያደርግ ላይክ እንደ አንድ መጽሐፍ ብንወስደው ያ መጽሐፍ ማለት ነው። ከዛ መጽሐፍ ውስጥ ደግሞ የተለያዩ እንደ ቻፕተር ብንከፋፍላቸው የእያንዳንዳችን የአይናችን፣ የጆሮአችን፣ የእጃችን፣ የእግራችን እያሉ ተከፋፍለው ያን የሰሩት ደግሞ ጂን አሉ ማለት ነው። እነዚህ ጂኖች እንግዲህ ላይክ እንደ ኮምፒውተር ብንወስዳቸው ባክኤንድ እና ፍሮንት ኤንድ ብለን እንደምንከፍለው ኮምፒውተር ባክኤንዱ ላይ ይሄን ካልኩ ይሄ ማለት ነው ተብሎ ፍሮንት ኤንዱ ላይ የሆነ ሪዛልት ያሳየናል። እንደዛ ሁሉ ዲኤንኤያችንም የሆነ ኮዲንግ አለው ማለት ነው ከጀርባ ላይ። በዛ ኮድ መሰረት ነው የምንንቀሳቀሰው፣ ፋንክሽን የምናረገው፣ የምንሰማው፣ የምናየው ሁሉ ነገራችን የሚሆነው ማለት ነው። ስለዚህ ከዛ ባክ ኤንድ ላይ የሆነ ችግር ሲፈጠር ሰው ለተለያየ ሲምፕተም ይዳረጋል ማለት ነው። የተለያዩ ሲምፕተሞች፣ በሽታዎች ምናምን ይፈጠራሉ ማለት ነው። ስለዚህ ዛሬ የምናየው ስለ ጂን ኤዲቲንግ ዓለም አሁን ላይ በጤናው ዘርፍ የደረሰችበትን ቴክኖሎጂ ነው ማለት ነው። አብራችሁን ቆዩ። የዛሬ 10 ዓመት ሳይንቲስቶች ላብ ላይ በሚሰሩበት ጊዜ ክሪስፐር ወይም ካስጄቪ የሚባል ነገር ተመለከቱ። ይህ ክሪስፐር ማለት እንግዲህ የባክቴሪያል ዲኤንኤ ሲሆን ይህ ዲኤንኤ አንድ ቫይረስ ባክቴሪያውን ለማጥቃት ልክ ያን ባክቴሪያ ኢንጀክት ሲያደርገው ያ ባክቴሪያ ትንሽ ተቋቁሞ ራሱን ከዛ ቫይረስ ከተከላከለ የቫይረሱን ዲኤንኤ ወደ ክሪስፐር ወደሚባል ወደ ባክቴሪያው ሪጅን ያስቀራል ማለት ነው። ስለዚህ ይህ ክሪስፐር የሚባለው የባክቴሪያው ሪጅን ያ ቫይረስ ድጋሚ ቢመጣ እንዲያስታውሰው ያደርጋል ማለት ነው። ስለዚህ በዛ ጊዜ ያ ቫይረስ ድጋሚ ያን ባክቴሪያ በሌላ ቀን ደግሞ ኢንጀክት ሲያደርገው ወይም አፌክት ለማድረግ ሲሞክር ያ ባክቴሪያ በዛ ሪጅን መሰረት ቶታሊ ቫይረሱን ዲስትሮይ ያደርገዋል፣ ይቆራርጠዋል ማለት ነው። ስለዚህ ይህን ያስተዋለችው ዶክተር ኢማኑኤል ካርፔንተሪ እና የእሷ አጋዦች የባክቴሪያው ዲኤንኤ ክሪስፐር የሚባለው ቫይረሱን ዲስትሮይ ማድረግ ከቻለ፣ የቫይረሱን ዲኤንኤ መቁረጥ ከቻለ፣ ስለዚህ የሰውን ዲኤንኤ እኛ በምንፈልገው መንገድ መቁረጥና ማስተካከል ይችላል ብለው አሰቡ ማለት ነው። ስለዚህ የተለያዩ መንገዶች አሉ ጂን ኤዲት የሚደረግባቸው ወይም የሚስተካከልባቸው መንገዶች። አንደኛ ፎልቲ ወይም ሚስቴክን የሆነውን ጂን ኮሬክት ወይም ሪፔር ማድረግ። ለምሳሌ አሁን መድኃኒት የሚለው ዝብርቅርቅ ብሎ ቢጻፍ በት ጀምሮ ቢጻፍ ሴንስ አይኖረውም አይደለ? ስለዚህ ላይክ አስተካክሎ እንደ መጻፍ ማለት ነው። ሁለተኛው ተርን ኦፍ ኤ ሃርምፉል ጂን፣ ይሄ ደግሞ የማይፈለገውን ጂን ስቶፕ ማድረግ ወይም ሪሙቭ ማድረግ ማለት ነው። ለምሳሌ መድኃኒት ከሚለው ላይ ረ ቢጨመር ሴንስ አይኖረውም፣ ስለዚህ ረን እንደማጥፋት ማለት ነው። ሌላው ደግሞ አዲንግ ኤ ኒው ሄልፕፉል ጂን ነው። ስለዚህ አንድን እንዲሳሳት የሚያደርገው ለምሳሌ መድኃኒት ከሚለው ድ ብትጎል ኮሬክትሊ ፋንክሽን አያደርግም ማለት ነው። ስለዚህ ሴንስ አይኖረውም፣ ስለዚህ ድን እንደማስገባት ማለት ነው። ስለዚህ በእነዚህ መንገዶች ጂን ኤዲት ይደረጋል። ክሪስፐር ወይም ጂን ኤዲቲንግ ቴራፒ እንግዲህ ለመጀመሪያ ጊዜ የጸደቀው ለሲክል ሴል አኒሚያ ነው ማለት ነው። ይህ ሲክል ሴል አኒሚያ ምን ማለት ነው? መጀመሪያ ኖርማሊ ጤነኛ የሚባሉት ሬድ ብለድ ሴሎች ወይም ቀይ የደም ህዋሶች ክብ የሆነ እንደ ኳስ መሰል ፍሌክሲብል የሆነ
ቅርጽ ያለው ሬድ ብለድ ሴል ነው የሚያመርቱት ማለት ነው። ይህ ደግሞ ጤነኛ ሬድ ብለድ ሴል በቀላሉ መንቀሳቀስ ይችላል፣ ደምን ወደ ተለያዩ የሰውነታችን ክፍል ያደርሳል ማለት ነው። ስለዚህ የሰውነታችን ክፍል ጤነኛ ሆኖ ፋንክሽን ያደርጋል። ነገር ግን ሲክል ሴል አኔሚያ በምንልበት ጊዜ እነዚህ ጤነኛ የሆኑት በጠመዝማዛ ወይም ከርቭድ ነገር በሆኑ ሬድ ብለድ ሴሎች ይተካሉ ማለት ነው። እነዚህ ደግሞ ጤነኛ አይደሉም። ከአንድ ቦታ ላይ ስታክ አድርገው የብለድ ፍሎውን ወይም የደም ዝውውርን ይዘጋሉ ማለት ነው። በዚህ ጊዜ አንድ ሰው የድካም ስሜት ይሰማዋል። የድካም ስሜት፣ ሰውነቱ ወደ ቢጫነት መቀየር ላይክ እንደ ጃውንዲስ እንደምንለው ማለት ነው። በዚህም ምክንያት ስትሮክ፣ ለመተንፈስ መቸገር፣ መንቀሳቀስ መቸገር፣ እነዚህን የመሳሰሉት በጣም ሲሪየስ የሆኑ ኮምፕሊኬሽኖችን ይዞ ይመጣል ማለት ነው። ይህ እንግዲህ የሚፈጠረው ቅድም እንዳልነው በሬድ ብለድ ሴል ወይም ቀይ የደም ሕዋስ የሚገኝ BCL 11A የሚባል ጅን ሙቴት ሲሆን ወይም ፋንክሽን አላደርግ ሲል ነው ማለት ነው። ይህ ጅን እንግዲህ ምንድነው የሚያደርገው? ፋታል ሄሞግሎቢን የሚባለውን እሱን ፋንክሽን እንዳያደርግ ያደርገዋል። ይሄ ፋታል ሄሞግሎቢን የምንለው ጤነኛ ሬድ ብለድ ሴሎችን የሚያመርት ነው። ስለዚህ ይሄ ጅን ሙቴት የሆነው BCL 11A ጅን የሚለው ሲመረት ግን ይሄ ጤነኛ ሬድ ብለድ ሴሎችን እንዳያመነጭ ያደርጋል ማለት ነው። ስለዚህ ይሄ ካስጄቪ ወይም ክሪስፐር ባክቴሪያል ጂን ኤዲቲንግ ቴራፒ የምንለው የባክቴሪያው DNA በጋይድ RNA በመመራት ይሄን ፎልቲ ጂን ወይም የተሳሳተውን ጂን እቺን BCL 11A የምትለውን ተርን ኦፍ ያደርጋታል፣ ይዘጋታል ማለት ነው። ይህ ጋይድ RNA የምንለው ሳይንቲስቶች በላብራቶሪ የሚፈጥሩት ሲሆን ቀጥታ ከይሄ ፎልቲ ጂን የምንለውን ከሰው ውስጥ የሚገኘውን DNA ማች እንዲያደርግ አድርገው የሚሰሩት ነው ማለት ነው። ስለዚህ ይህ ጋይድ RNA የምንለውን የባክቴሪያውን DNA ላይክ እንደ መቀስ የምንጠቀምበት ማለት ነው፣ እሱን እየመራ ይወስደዋል ማለት ነው። ቦታውን ኮድ የተደረገበት መንገድ የሰውን DNA ማች እንዲያደርግ ተደርጎ ስለሆነ በዛ መንገድ ቦታውን ስለሚያውቀው ወደ ተሳሳተው ጂን እየመራ ይወስደዋል። ይሄ የባክቴሪያው ክሪስፐር የምንለው ጂን ደግሞ ይሄን የተሳሳተውን ጂን ይቆርጠዋል ማለት ነው። ልክ ሲቆርጠው በዚህ ጊዜ ፋታል ሄሞግሎቢን የምንለው ጤነኛ የቀይ ደም ሕዋሳቶችን የሚሰራው ሪአክቲቬት ይሆናል፣ እንደገና ይሰራል ማለት ነው። በዚህ ጊዜ ሲክል ሴል አኔሚያን ማከም ይቻላል ማለት ነው። ሁለተኛው መስኩላር ዲስትሮፊ ነው። በዚህ ጊዜ ዲስትሮፊን ጂን ሙቴት ሲሆን ወይም ችግር ሲደርስበት ወይም በስርዓት ፋንክሽን አላደርግ ሲል ነው ማለት ነው የሚፈጠረው። በዚህ ጊዜ እንዴት ነው? ዲስትሮፊን ፕሮቲን ነው፣ መስልን ፕሮቴክት ያደርጋል ማለት ነው። ስለዚህ ይሄ ጂን ሚስቴክን ሆነ ማለት ምን ይፈጠራል? መስላችን ጠንካራ አይሆንም። አንድ ሰው በየጊዜው መስሉ እየሳሳ መራመድ እስከሚቸገር ድረስ ይደርሳል ማለት ነው። ስለዚህ በጂን ኤዲቲንግ ቴራፒ እንዴት ነው የሚደረገው? ይሄ ፋንክሽን ማያደርገውን ኤግዘን ወይም የዲስትሮፊኗን ፓርት ቆርጦ ያወጣዋል ማለት ነው። ቅድም ባወራ ነው ፕሮሰስ ቆርጦ ያወጣዋል። ስለዚህ ኦንሊ ፋንክሽናል የሆኑትን ጫፍና ጫፉን ብቻ ሁለቱን ያያይዛል፣ ያን ያስወጣዋል። ስለዚህ ያ ሰው በስርዓት መስሉም ጠንክሮ ፋንክሽን ማድረግ ይችላል ማለት ነው። በዚህ መልኩ ፊክስ ያደርጉታል። ሶስተኛው ደግሞ ቺመሪክ አንቲጂን ሪሴፕተር ቲሴል ቴራፒ ነው። ይህ እንግዲህ የሊኩሚያ ወይም ሊምፎማ የሚባል የደም ካንሰርን ትሪት ለማድረግ የሚጠቀሙበት ጂን ኤዲቲንግ ቴራፒ ነው ማለት ነው። መጀመሪያ የብለድ ሳምፕል ይወስዳሉ ከበሽተኛው ማለት ነው። ደሙን ከወሰዱ በኋላ ከደሙ ቲሴል የሚባሉትን ለይተው ያወጣሉ ማለት ነው። ከነዚህ ቲሴሎች ደግሞ አዲስ ጂን በላብራቶሪ
ጨምረው ይሰራሉ። በዚህ ጊዜ ይህ አዲስ ጂን የተጨመረበት ቲሴል ካርት ሪሴፕተርን ያመርታል ማለት ነው። ይህ ካርት ሪሴፕተር ደግሞ የምንለው የካንሰር ሴሎችን ደም ላይ የሚገኙትን ካንሰር ሴሎች ቦዲያችን የሚጎዱትን ሪኮግናይዝ ያደርግና አታክ አድርጎ ይገላቸዋል ማለት ነው። ስለዚህ አጠቃላይ ጂን ኤዲቲንግ ቴራፒ በሁለት መንገድ ሊሰራ ይችላል። አንደኛው ኤክስ ቪቮ ከሰውነት ውጪ፣ ሁለተኛው ደግሞ ኢንቪቮ ወይም ሰውነት ውስጥ ማለት ነው። ኤክስ ቪቮ ማለት መጀመሪያ ከበሽተኛው የደም ሳምፕል ይወሰዳል ወይም ደግሞ ከስቲም ሴሉ ብለድ ይወሰዳል ወይም ደግሞ ቲሴል ይወሰድና ያ የወሰድነው ነገር በላብራቶሪ የሚጨመርበትም ነገር ተጨምሮ ወይም ተቀንሶ ኮድ ይደረጋል ማለት ነው። ያ ኮሬክት የተደረገው ጂን ይራባል፣ ያድጋል ማለት ነው። ብዙ በሚሆንበት ጊዜ በተለያዩ በኤሌክትሮፖሬሽን ወይም ደግሞ በቫይራል ቬክተር አማካኝነት ወደ በሽተኛው ይገባል ማለት ነው። ከዛ ስራውን ይሰራል ማለት ነው። ኮሬክት ይደረጋል። በሰውነታችን ውስጥ ደግሞ ምንም ሳምፕል ሳይወሰድ ጀስት ከሰውነታችን ውጪ በቅድም እንዳልነው በክሪስፐር ቴራፒ ወይም ደግሞ በካስጄቪ አማካኝነት ኮድ የተደረገው ዲኤንኤ በናኖ ፓርቲክል ወይም በቬክተር አማካኝነት ቀጥታ ወደ ሰውነታቸው ይወጋል ማለት ነው። ይህ ለምሳሌ ወደ ብለድ ቬዝላቸው ወይም ደግሞ ወደ አይን ሕክምና ከሆነ ደግሞ ቀጥታ ወደ አይናቸው ወይም ወደ ጉበታቸው ቀጥታ በመወጋት ኮሬክት ያደርጋል ማለት ነው። ስለዚህ አሁን ያለንበት ቴክኖሎጂ ምንድነው? እስካሁን የሲምፕተሞችን የሆነ ህመም ስሜት ከሆነ አንቲባዮቲክ በመስጠት ያን ህመም እንዲያስታግስ በማድረግ ነበረ። ግን ይሄ ጂን ኤዲቲንግ ቴራፒ የምንለው ለየት የሚያደርገው ግን ችግሩን ከስር መሰረቱ መንጥሮ በማውጣት ድጋሚ እንዳይፈጠር ያደርገዋል ማለት ነው። ስለዚህ ይህ ጂን ኤዲቲንግ ቴራፒ ለብዙ በሽታ ለወደፊት እየተሰራበት ይገኛል። በዋናነት ደግሞ ለኤችአይቪ ኤድስ፣ ለአይነ ስውርነት ወይም ብላይንድነስ፣ ለሄፓታይተስ ካንሰር እና ከባድ የሆኑ በዘር የሚመጡ በሽታዎችን ወይም ደግሞ ኢንፌክሽየስ የሆኑ በሽታዎችን እነዚህን ሙሉ ለሙሉ ለማጥፋት ለወደፊት ፕሮሚሲንግ ነው ማለት ነው። በደንብ እየተሰራበት ነው ያለው ማለት ነው። ስለዚህ አጠቃላይ ስለ መድኃኒቶች፣ ስለ አስገራሚ በሽታዎች እንደዚህ ያሉ ስቶሪዎችን መስማት ከፈለጉ ይሄን ቻናል ሰብስክራይብ ያድርጉ።